ሰላም ብያለው የቻናላችን ተከታታዮች ሰላም እንደምናችኋለን። ዛሬም እንግዲህ በሌላ መረጃ መጥቻለሁ። እንዳያችሁት ነው የ70/30 የጋራ ህንፃ መኖሪያ ቤት ግንባታ ተጠባባቂዎችን በተመለከተ ነው። በመጀመሪያ ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን እንድትጀምሩ በማለት ሌሎቻችሁ ነባሮችም ይህን ቪዲዮ ላይክ፣ ሼር እና ለሚፈልገው እንዲደርስ በማጋራት እንድትጀምሩ በማለት እንጀምራለን። ያው እንግዲህ ይህንን ቤት ማስታወቂያ ያወጣው የአዲስ አበባ ቤቶች ልማት ኤጀንሲ ነው። ማስታወቂያውንም እንግዲህ እንደሰየመው ከሆነ በ70/30 የጋራ ህንፃ መኖሪያ ቤት በኦንላይን በተጠባባቂነት ለተመዘገባችሁ ነው። ይህም እንደሚቀጥለው እናነብላችኋለን። ምን ይላል? በአዲስ አበባ ቤቶች ልማት አስተዳደር ቢሮ በ70/30 የጋራ ህንፃ መኖሪያ ቤት ለመደራጀት በኦንላይን ከሰኔ 2 እስከ 10 2018 በተጠባባቂነት ለተመዘገባችሁ እና ስም ዝርዝራችሁ ከዚህ በታች ለተዘረዘረው ተመዝጋቢዎች ከሰኔ 17 እስከ ሰኔ 24 2018 ድረስ ባሉት 3 ተከታታይ ቀናት ብቻ በአምቢስ ግሪክ ትምህርት ቤት ፊት ለፊት በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያ ቤትና ማህበራት ማደራጃ በመገኘት እንድትዋዋሉ በሚል ነው ያሳሰበው። እናም ይህንንም ቀን 3 ቀን ብቻ ስለሰጣችሁ ከነገ ሰኔ 17 ጀምሮ ለ3 ቀናት በባምቢስ በመገኘት ስም ዝርዝራችሁን እዚህ ላይ ቀጥሎ እናቀርብላችኋለን። በመመልከት ምዝገባችሁን እንድታካሂዱ እኛም ጥሪ እናቀርባለን። በተቀጠለ የስም ዝርዝራችሁን ተመልከቱ። ነገር ግን ያው በድጋሚ ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ፣ የደወል ምልክት ይጫኑ። ሁላችሁም ደግሞ ቻናሉን ላይክ፣ ሼር እንድታደርጉ እናሳስባለን።